بسم الله الرحمن الرحيم የሁለቱ ጥያቄዎች እስላማዊ መንግስት የመመስረት ጉዳይና ከአሸባሪዎች ጋር ያለ ግንኙነትን በሚመለከት መጀመሪያ ማየት ያለብን ይህ ወንጀላ ምንጩ ከየት ነው። አንዳንድ ጊዜ በአንድ ማህበረሰብ ውስጥ አክራሪነት በተለያየ መልኩ ይፈልቅና ጥያቄዎችም ይነሱና ያንን ሚዲያዎች ሊያነሱት ይችላሉ። በሌላ ጊዜ ግን ኢስላምን ለማጠልሸት በሰዎችና በማህበረሰብ ውስጥ ኢስላም ስጋት እንደሆነ አድርጎ ለመሳል በሚደረግ ሂደት እንዲህ አይነት ጉዳዮች ሊነሱ ይችላሉ። በሌላው ዓለም ኢስላም ስጋት አድርገው የሚያስቡ ሀገሮች አሉ። ስለዚህ በቻሉት አክል የኢስላምን ስም የማጥፋት ሂደቶች ይሰራሉ። እኛ ሀገር ስንመጣ ለምንድነው ስለ አክራሪነትም ይሁን እስላማዊ መንግስት የመመስረት ጥያቄ የተነሳው ስንል ምንም አይነት መሰረት አናገኝም። ሁሉም የኢትዮጵያ ሙስሊም ይሄን ሲሰማ ባዕድ ነገር መሆኑን ያውቀዋል። መስጂዶቻችን ክፍት ናቸው። ለአመታት የሚሰጡ ትምህርቶች በግልጽ ሁሉም ሰው ያዳመጣቸው ናቸው። ምናልባት ሌላም ካለ ሲዲውም መጽሐፉም ግልጽ ነው። ይሄንን ኢሹ ይዞ የተነሳ ወይን ይሄንን ነጥብ ይዞ የተነሳ ምንም አይነት ማህበረሰብ እስካሁን አላየንም። ይሄ በሌለበት ተጨባጭ ጉዳዩን ማንሳት ሌላ ጥያቄ ያነሳብናል። ያም ጥያቄ ምንድነው? ልክ እንደ ሌላው ዓለም ኢትዮጵያም ሙስሊሙን በስጋት እንዲታይ የማድረግ እርምጃ ጀምራለች ወይ የሚል ጥርጣሬ ይፈጥርብናል። ያ ካልሆነ በስተቀር በቃልም ይሁን በጽሁፍ በጣም ግልጽ በሆነ መልኩ እነሱም እንደገለጹት ጥያቄያችሁ ንጥር ብሎ የወጣ ግልጽ ጥያቄ ነው ብለውናል። ይህን ያህል ንጥር ብሎ የወጣ ግልጽ ጥያቄ በሂደት ሊድበሰበስና ሌላ ቅርጽ ሊይዝ አይችልም፣ ከጀርባው የታሰበለት ዓላማ ሌላ ካልሆነ በስተቀር። አሸባሪነት ጋር ስንሄድ ይህም ሙስሊሙ ማህበረሰብ የሚወክል ነገር አይደለም። ይህን የሙስሊሙ መፍትሄ አፈላላጊ ኮሚቴን በዚህ መፈረጅ ማለት በመላው ክልል ይህንን ደግፎ ፊርማ በመፈረም ከዛም ውጪ ደግሞ በተለያዩ እንቅስቃሴዎች ድጋፉን እያሳየ ያለ በሚሊዮን የሚቆጠር ሙስሊምን መወንጀል ነው። ህዝቡም ይሁን ኮሚቴው ከዚህ የጸዳ መሆኑ ለመንግስትም ግልጽ ነው ብለን እናምናለን። የሚለጠፉ ወንጀላዎች ካልሆኑ በስተቀር አክራሪነት ህገ መንግስቱ ስለሚከለክል ወይም ደግሞ መንግስት እርምጃ ስለሚወስድበት ብቻ ሳይሆን እስላምም ስለሚከለክለን የማናደርገው ነገር ነው። በእስላም የተወገዘ ነው። በህገ መንግስቱ ቢፈቀድ እንኳን የማናደርገው ነገር ነው። ይህንን አይነት አመለካከትና ባህል ያለው ህዝብ በዚህ መወንጀል እንደዚህ ሁን ብሎ ከመግፋት የሚመጣ ነው። ምናልባት ኢትዮጵያ ውስጥ አክራሪነት እንዲስፋፋ የሚፈለግ ከሆነ ሚዲያዎች ላይ የሚደረጉት የማጠልሸቱና ሙስሊም ላይ የሚደረገው ጫና ይህንን ይወልደዋል ብለን እንሰጋለን። አክራሪነት ኢትዮጵያ ውስጥም ይሁን ሌላ ቦታ ላይ ቢፈጠር ከማንኛውም በላይ ሙስሊሙ ማህበረሰብ ይጎዳል። ያም ለምንድን ነው የሚጎዳን? ሌላ አካል ምክንያት አግኝቶ ሙስሊሙን እንዲመታ ያደርጋል። ሁለተኛ ደግሞ ሰዎች ኢስላምን እንዲጠሉ ያደርጋቸዋል። ቁርአንም ቢሆን ሐዲስም ቢሆን ረሱል ሰለላሁ ዐለይሂ ወሰለም ሰዎች ኢስላም ገር እንደሆነ ጥሩ እንደሆነ አላህን እንዲወዱ እንዲያፈቅሩ የምንጋብዝበት እንጂ ፍጹም ኢሰብአዊ የሆነ ድርጊት እየተሰራ የኢስላምን ገጽታ ልናጠለሽ አይደለም። ይህን ነገር ማድረግ ከባድ ወንጀልም ነው። የኢስላምን ገጽታ የሚያጠለሽ ተግባር መፈጸም ከባድ ነው። ሌሎች ይህን ቅን መንገድ እንዳይከተሉ እንቅፋት እየሆንባቸው ስለሆነ ስለዚህ እምነታችንም ባህላችንም አናኖራችንም የማይፈቅደውና ወደዚህ ፍረጃ ለማድረስ ምንም አይነት መንገድ የሌለው ተራ ወንጀላ ነው ብለን ነው የምናስበው።